እንዴት ናችሁ ተመልካቾቻችን? ይህ የኬቲቪ ጉዞ ፕሮግራም ነው። በዛሬ ቅኝታችን የምንገኘው ደግሞ ወዳጅነት አደባባይ ወይም ፍሬንድሺፕ ስኩዌር ውስጥ ነው የምንገኘው። ወደ ፓርኩ ገብተን ከመመልከታችን በፊት ግን ቪዚቲንግ ሴንተር ወይም መረጃ መቀበያ ገብተን ስለ ፓርኩ አንዳንድ ኢንፎርሜሽኖች የምንጠይቅ ይሆናል። አብራችሁን ቆዩ። ተመልካቾቻችን አሁን የምንገኘው በፍሬንድሺፕ ፓርክ ቪዚተር ሴንተር ውስጥ ሲሆን ስለ ፓርኩ አንዳንድ መረጃዎች ለመሰብሰብ ከፓርኩ ባለሙያ ጋር እንገኛለን። በቅድሚያ እስቲ ወደ ጥያቄያችን ከመሄዳችን በፊት ስምህንና ፓርክ ውስጥ ያለን የስራ ድርሻ ለተመልካቾቻችን ብትነግር። ስሜ ናትናኤል ብርሃኑ ይባላል። ወዳጅነት ፓርክ ውስጥ የምሰራው ስራ የቱር ኦፕሬተር ስራ ባለሙያ ነኝ። ኦኬ፣ እሺ። ስለ ፓርኩ አመሰራረት እንዲሁም አላማው ምንድነው፣ መቼ ነው ስራ ሲጀምረው የሚሉን ጠቅላላ አድርገህ ብትነግር። ፓርኩ ስራ የጀመረው በሀበሻ አቆጣጠር በ2014 ዓመተ ምህረት ነው ስራ የጀመረው። ያው ስራ ከጀመረ አንድ ወደ 3 ዓመት ይሆነዋል ማለት ነው። የፓርኩ አመሰራረት ፓርኩ ያው የተመሰረተው የኢትዮጵያና የቻይና ህዝቦችን ወዳጅነት ለማሳየት የ50 ዓመት በዓል ክብረ በዓል ለማክበር ታስቦ የተሰራ ፓርክ ነው ማለት ነው። ፓርኩ የሁለቱን ህዝቦች አንድነት፣ ወዳጅነት አብሮ ለማሳየት የተፈለገ ፓርክ ነው። ፕላስ ደግሞ የጠቅላይ ሚኒስትር አብይ አህመድንም የጀመሩትን የግሪን ሌጋሲ በማስመልከትም ይሄ የወንዞች ዳር ልማት ፕሮጀክትን አብሮ ተያይዞ የተሰራ ፓርክ ነው ማለት ነው። ዋና ተነሳሽነት ሆኖ ማለት ነው። በጣም ደስ ይላል። እሺ፣ አሁን በዚህ ፓርክ ውስጥ እንግዲህ ውስጣቸው ምን ነገር ይገኛል? ብዙ ጊዜ ለፎቶ መነሻ ምናምን ነገር እንደሚሆን አለ። እስቲ አንተም ካለ እንግዲህ እውቀት ምንድነው ውስጥ እዚህ ፓርክ ሰው ቢመጣና ቢጎበኝ ምንድነው ማየት የሚችለው? የሚያገኘው ሰርቪስስ ምን ይመስላል? ኦኬ፣ ፓርኩ በአብዛኛው ሰው እዚህ ራሱን ለማዝናናት ዘና ለማለት ከጓደኛም ከቤተሰብም ጋር በግሉ መጥቶ አንድ ሰው እዚህ ፓርክ ውስጥ መጥቶ ሞስትሊ ያለው ፓርኩ ደግሞ የሆነ ጸጥታ ቦታ ስለሆነ ሰው ራሱንም አዳምጦ ሰብስቦ እንዲወጣ ማለት ነው። ብዙ ጊዜ የሚመረጠው ለፎቶ ፕሮግራም ሰዎች በጣም ፓርኩን ይመረጣል። ከተማ ውስጥ ያለ አሪፍ የፎቶ መነሻ ቦታ ነው። እሱ አንድ የፓርኩ አገልግሎት ሆኖ ሳለ ሰዎችም እዚህ መጥተው በቤተሰብ በግል ምናምን ተዝናንተው ከፓርኩ ይወጣሉ ማለት ነው። እሺ፣ በዛሬ ቆይታችን እንግዲህ በማደርገው ቅኝት የት ቦታ በደንብ ፎከስ አድርጌ ወይም ትኩረት አድርጌ ባየው አብዛኛው ጎብኚ የትኛውን ቦታ ነው በጣም ፍቅር ኖሮት ወይም ፈልጎት የሚያየው? አሁን ለምሳሌ ፓርክ ውስጥ ብዙ ጊዜ ሰው ሲንቀሳቀስ ወይም ሌላ ሰው የመጣ ሰው ፓርክ ውስጥ የሚመርጠው ተመራጭ የሚያደርገው ቦታ ሸገር ሐይቅ የሚባል አለ። ፓርክ ውስጥ የሰው ሰራሽ ሐይቅ ነው። አካባቢው ላይ ደረጃዎች አሉ። እንደ አምፊ ቲያትር አይነት ሴታፕ ያለው ቦታ ነው። እሱ ቦታ ጋር ሰው ቁጭ ብሎ ስፔሻሊ አየሩ ቀዝቀዝ በሚልበት ሰዓት ላይ ወደ ማታ አካባቢ ሰዎች እዛ ጋር ቁጭ ብለው የውሃውን እንቅስቃሴ እያዩ የሙዚቃውንም የፋውንቴኑን እንቅስቃሴ እያዩ እዛ ጋር ሐይቁ ጋር ሰዎች ቁጭ ይላሉ ማለት ነው። እሱም አሪፍ ቦታ ነው። እሱ ቦታ ጋር ትኩረትሽን ብታደርጊ ፕላስ ደግሞ የግቢ ውስጥ አለ የሚባለው ዋነኛ መስህብ ደግሞ የሙዚካል ፋውንቴን አለ ወዳጅነት ፓርክ ውስጥ ማለት ነው። ወዳጅነት ፓርክ ማለት ያው ሙዚካል ፋውንቴኑ በተለያየ የሙዚቃ ቢትና ስታይል በተለያዩ የውሃ ከለሮች እዚህ ጋር ሙዚካል ፋውንቴኑ ለሰዎች ጥሩ ተመራጭ ለመታየት የሚፈልግ ቦታ ነው ማለት ነው። ሰው እንዴት ነው አቀባበሉ? የውጭ ሀገር ቱሪስቶች ነው የሚበዙት ወይስ የኛ ሀገር ነው? እንግዲህ ላይክ አሁን እንደሚታየኝም ሰው በጣም እንቅስቃሴ አለ። እንዴት ነው ግን አሁን አቀባበሉ? 3 ዓመት ከሆነ ያው ትንሽ ሰው የመሰላቸት ነገር አለው። ነገር ግን አሁን በጣም ሰው ይመጣበታል፣ ያይዋል፣ ፎቶ ይነሳበታል። እሱን ትንሽ ብትነግረን። አዎ ሰው ምክንያቱም አሁን አንድ ነገር ከተማ ውስጥ ካለው የመዝናኛ ቦታ እጥረት እንደዚህ አይነት የግሪን ኤሪያዎች እጥረት አንጻር ሲታይ እንደዚህ አይነት ቦታ አንደኛ ከተማ ውስጥ መገኘቱ ራሱ አንድ ትልቅ ነገር ነው። እንዳልሹ ደግሞ ሰዎችም ይመጣሉ፣ ይመርጡታል። ሰዎች መጥተው ተዝናንተው ይወጣሉ። ፕላስ ደግሞ ከጎብኚዎቹም ያለው ፊድባክ የሚሰጠው ግብረ መልስ በጣም ጥሩ መልስ ነው የሚሰጠው። ቀጥሉ እንደዚህ አይነት ነገር መታየቱ ራሱ አንድ ጥሩ ነገር ነው። ሰዎች እያሉ ያው ስራሽ ላይ ጠንክረሽ እንድትሰሪ አይነት መልእክት ያላቸው ሀሳቦች ይሰጣሉ ማለት ነው ፓርክ ውስጥ። በጣም ደስ ይላል። ቀጣይነትም ያለው ይመስላል። እስቲ እንግዲህ ተመልካቾቻችን ከፓርኩ ባለሙያ ጋር ይሄን ያህል ቆይታ ካደረግን እኛ ደግሞ ዞር እያለን እንመልከት ምን እንደሚመስል። ተመልካቾቻችን እንግዲህ እዚህ የምናየው የፓርኩን ማፕ ይመስለኛል።
ወዳጅነት አደባባይ ወይም ፍሬንድሺፕ ስኩዌር እንግዲህ በሁለት ምዕራፍ የተገነባ ሲሆን ዛሬ የምንገኘው በዚህ አካባቢ ላይ ሲሆን በደንብ ጠልቀን የምንመለከት ይሆናል። እንደ አጋጣሚ ሆኖ ደግሞ ባለፈው ጉዟችን የነበረው ዩኒቲ ፓርክ ወይም እዚህ ትንሽ ከፍ ብሎ ነበር። እንግዲህ በሚቀጥሉ ፕሮግራሞቻችንም እንግዲህ ሁሉንም ለመዳሰስና ለማየት ምን ሞክር ይሆናል ማለት ነው። እስቲ ወደ ውስጥ ገብተን ደግሞ እንመልከት። እንግዲህ እኛ ፋሚሊ ነን። እሷ ልጄ ነች፣ እሱ ባለቤቷ ነው። እነዚህ ልጆቻቸው ናቸው። እኔ ደግሞ የዚህኛው አባት ነው። በጣም ደስ ይላል፣ ታምራላችሁ። እሺ ዛሬ አሁን በወዳጅነት አደባባይ ላይ የተገኘ ነው። እንደዚህ ፓርክ ውስጥ በመዝናናት ብዙ ጊዜ ታዘወትራላችሁ? እንግዲህ ከዚህ በፊት እንደዚህ አይነቱ ነገር ብዙ አዲስ አበባ ውስጥ አልተለመደም። ጥቂት ቦታዎች ነበሩ። ይሄ አሁን የምናየው ነገር ግን ትልቅ እድል ነው። እኔ በአጋጣሚ ከውጭ ነው የመጣሁት፣ ውጭ ነው የምኖረው። እኔ በነበርኩበት ጊዜ ይሄ ቦታ እንደዚህ አልነበረ። ይሄን እድል በማግኘትና በማየቴ እኔ በጣም ደስ ይለኛል ደረጃ እና ከዚህ በፊት ወጣ ብለን ሌሎች ቦታ ወደ ደብረ ዘይት ሌላ ነበር የምንሄደው። ይሄ ግን ዛሬ በቅርብ ሁኔታ ተገኝቶ ልጆችን ይዘው ቤተሰብ በአዲስ አበባ ደረጃ መዝናናትን ማግኘት ትልቅ እድል ነው። እንግዲህ እነሱ ይናገሩ። እኔ ለመጀመሪያ ጊዜ ነው መምጣቴ። እነሱ ጎብኝተውታል ከዚህ በፊት እና ሁላችንም በቲቪ እናየዋለን። ግን ብዙ ደስ የሚሉ ነገሮች አሉ። ተቆጥሮ የሚጨረስ አይደለም። ሁሉም ነገር አይን የሚስቡ ናቸው። ህይወትን ያድሳሉ። ይሄ የሚበላ ነገር አይደለም፣ ግን ለመንፈስ እርካታ ነው፣ ለሀገርም ውበት ነው። እውነት ነው። እናንተ ምንድነው የወደዳችሁት? ሀይሉያና አሚን ምንድነው የወደዳችሁት? እንደዚህ መጫወት ደስ ይላችኋል? ሁሌ ነው መምጣት የምትፈልጉት? አፈልጊ ምን ነው ለማየት የመጣችሁት ዛሬ? በደንብ አተኩራችሁ ለማየት ምን ለመጫወት እሺ ተመልካቾቻችን አሁን የምንገኘው እንግዲህ በአበባዎቹ አካባቢ ሲሆን ኳሬም እንደምትመለከቱት እንግዲህ ሙሽሮች ፎቶ የሚነሱበት ብዙ ሰዎች ዋክ የሚያደርጉበት ቦታ ነው። ቦታው ለእይታ ራሱ በጣም ማራኪ የሚያስደስት ነው። ከሱም በላይ ደግሞ እኔ የገረመኝ ነገር በጣም ብዙ ሰው ከፎቶ ሹቱም በላይ የእግር መንገድ ዋክ የሚያደርግ ኤክሰርሳይዝ የሚያደርጋለ። ከዚህም ከአበባው ስፍራዎች የተመለከትናቸው ነገሮች ውስጥ ደግሞ በየስቴፑ ወይም በየደረጃው ስፖርት እንዴት መስራት እንዳለባችሁ የሚያሳዩ ምልክቶች አሉ። እኔም ካለባበሴ አንፃር እንጂ ስፖርቱን እየሰራው ባሳያችሁ ጥሩ ነበር። በቅድሚያ ራስን ለተመልካቾቻችን አስተዋውቅ። ምን ያህል ጊዜ ኢትዮጵያ ውስጥ እንደቆየህም ንገረልን። Okay, sure. Hey everyone, my name is Connor. እሺ ሰላም፣ እንዴት ናችሁ? ስሜ ካነር ይባላል። በአሁኑ ቆይታዬ ለ2 ሳምንት ብቻ የምቆይ ቢሆንም ከዓመት በፊት አዲስ አበባ ውስጥ ለ2 ዓመታት ኖሬያለሁ። በጣም ጥሩ ነው። ከዚህ በፊት ጎብኝተሃል ማለት ነው። ዛሬ የምንገኘው በፍሬንድሺፕ ፓርክ ነው። ስለዚህ ስለ ፓርኩ ምን ታስባለህ? I love Friendship Park. This is truly one of my ፍሬንድሺፕ ፓርክን በጣም ነው የምወደው። ለመጀመሪያ ጊዜ ነው ስትጎበኘው? አይ ብዙ ጊዜ መጥቼ አውቃለሁ። ቆይታህን ንገረን። እዚህ ብዙ ጊዜ የምመጣው ስለምወደው ነው። በቅድሚያ በጣም ደህንነቱ የተጠበቀ ነው፣ ለአይንም ማራኪ ነው። እዛ ታች ያለው የጁስ ቦታም በጣም ደስ ይላል። ለእግር መንገድም አመቺ ነው። an hour walk in, burn some calories and then go have a smoothie and sit by the water. It's beautiful. ደስ ይላል። እና ላንተ በዚህ ፓርክ በጣም የሚያዝናና የትኛው ነው? ለእኔ አንደኛ ምርጫ የሚሆነው የጁስ ቦታው ነው። ወይ ብዙ ሰው ግን የፋውንተኑን ዳንስ ወይም ሌላ ቦታ ነው የሚለው። እውነት ነው፣ የፋውንቴን ዳንሱ በጣም ያዝናናል። እንዲሁም ቅዳሜና እሁድ የሚዘጋጁ የስፖርት ክላስ ኢትዮ ዳንስ ይመስለኛል። Like Ethio Dance Fitness or something? አዎ እንዲህ አይነት ዝግጅቶች እዚህ ያዘወትራሉ። ስለ ፓርክ ውስጥ በአጠቃላይ ምን ታስባለህ? ይህም ፓርክ ብቻ ነው የተመለከትከው ወይስ ሌላም ቦታ ተመልክተሃል? አይ ሌላ ፓርኮችም ተመልክቻለሁ። ከዚህ ከፍ ብሎ ዩኒቲ ፓርክ በጣም የሚያምር ቦታ ነው። ካልተሳሳትኩ ሻላ የተሰኘ ፓርክ ባስኬትቦል መጫወቻ ያለው ቦታ ተመልክቻለሁ። ብዙ ጊዜ እዛ በመሄድ እጫወታለሁ። Which I'm forgetting now. Super embarrassing. I've been there a lot. I like to play basketball there. Yeah, I mean, I think that's one thing that's been done really well in Addis is development of parks and green spaces. በቆይታ እየተዝናና ስለሆነ በጣም ደስተኛ ነኝ። ከዚህ በላይ የተለያዩ ቦታ እንደምትመለከት ተስፋ አደርጋለሁ። መልካም ቆይታ። Thank you. Thank you.
ተመልካቾቻችን አሁን የምንገኘው እንግዲህ የአበባ ቀለበቶቹን አልፈን በሮስትረም ላይ ቆመን እንገኛለን ማለት ነው። ከኋላ እንደምታዩት እንግዲህ የኢትዮጵያ ቀለበት በሚያምር እምነበረድ የተሰራው የኢትዮጵያን አኗኗር ባህልን ሁኔታችንን ለመግለጽ በሚያምር ለእይታ በሚያምር መልኩ ገልጸውታል። የቆምኩባቸውም ደረጃዎች ላይ የኢትዮጵያ ሙሉ 80 ብሔሮች የሚገልጹ ስማቸውን እዚህ ለቅርስነት ያስቀመጡ ይመስላል። በጣም አሰራራቸውም ያምራል። ለማየትም ለመጎብኘትም በጣም በሚያስደስት መልኩ ነው እንግዲህ የሚገኘው ማለት ነው። በቅድሚያ ራሳችሁን ለተመልካቾቻችን አስተዋውቁ። እሺ እኔ አማን እባላለሁ። አማን አባቡ። እንግዲህ በእርግጥ ብዙ አላዘወትርም፣ ግን ኖርማሊ የተወሰነ ጊዜ መጥቻለሁ። እዚህም በላይኛው አንድነት ፓርክም ጦጦም አሁን ከንጦጦ ነው የመጣ ነው። ኦኬ ሶ እንግዶች ሲኖሩ በተለይ ይዘናቸው እንመጣለን። ስለዚህ አሁንም ከእንግዶች ጋር ነው የመጣ ነውና በጣም እንወደዋለን። በቅድሚያ ስሜ ሳምሶን ታሳ ይባላል። እዚህ ፓርክ ስመጣ ለሶስተኛ ጊዜ ነው። የምናየው ነገር ጥሩ ነው። የዚህ የፓርክ ኢንዱስትሪውን በሀገራችን ውስጥ መስፋፋቱ እንደ ዋና ወይም እንደ ቅድሚያ ተሰጥቶ መሰራቱን በተወሰነ መልኩ የራሴ ሪዘርቬሽን ቢኖረኝም ግን ጥሩ ነው። እሺ አሁን ካለንበት ከፍሬንድሺፕ ፓርክ እንግዲህ በጣም ያስደሰታችሁ ማየታችሁ ወይም ለማየት ጓጉታችሁ የመጣችሁት ምንድነው? በይበልጥ ምንድነው ያው ሰዓቱ አሁን ያለንበት ሰዓት ባይሆንም እዚህ ጋር ፋውንቴን አለ። ምሽት ላይ ጥሩ እይታ ስላለው እሱንም ለመመልከት ጭምር ነው የመጣ ነው። በተለይ ለዚህ ለአዲስ ተጋቢዎች ለምሽሮች እንዲሁም ለእይታም ጥሩ ስለሆነ እሱን ለመመልከት ነው የመጣ ነው በዋናነት። እርሶስ ምን ነው በጣም የወደዱት እስካሁን ድረስ ከተመለከቱት? ቆንጆ ነው። እኔ እንዲሁ በተፈጥሮ የምደሰት ሰው ነኝ። ግሪነሪ ነገር ማየት ደስ ይለኛል እና የሆነ ቢሰጥሽ መንፈስ እርካታ አለ። አበቦቹም በጣም ጥሩ ናቸው። በጣም ደስ ይላል። በጣም አመሰግናለሁ ፈቃደኛ ስለሆናችሁ። እንግዲህ ቆይታችሁ በጣም ደስ እንደሚል ተስፋ አደርጋለሁ። ተመልካቾቻችን አሁን እንግዲህ የሚገኘው በአርቲፊሻል ሐይቁ ፊት ለፊት ተቀምጫለሁ። ይህ ቦታ እውነት ከምታስቡት በላይ ሲታይ ለአይን ማራኪ ነው። መንፈስንም የሚያረጋጋ ስሜት ይፈጥራል። የአርቲፊሻል 25 ሜትር ዝቅ ያለ ሲሆን በራሱ የተሰራ ቴክኖሎጂ ንጽህናውን የጠበቀ ከእይታም ማራኪነት በላይ ደግሞ ለእንስሳቶች አሳ፣ ዳክዬዎች እንዲሁም በሐይቅ አካባቢ ሊኖሩ የሚችሉ እንስሳቶች መኖሪያ ሆኗል እና በጣም ደስ የሚል ስሜት ነው የሚፈጥረው መረጋጋቱ። እንዲሁም በአዲስ አበባ ውስጥ ሆነን ደግሞ እንደዚህ አይነት ቦታ ለመዝናናት ማግኘት በጣም መታደል ነው ብዬ ነው የማስበው። ይህ ቦታ እንግዲህ ይህንን ይመስላል። በመቀጠል ደግሞ ትንሽ ቆየት ብለን ፋውንቴን ዳንስ ወይም ዋተር ዳንስ የሚሉትን በጣም ለማየት ጓጉቻለሁ። እስካሁን ከነበረኝ ቆይታ እንግዲህ ሁሉም ሰው ሲያደንቀውም ስለነበር የተሻለ የበለጠ እንደሚሆን ተስፋ አደርጋለሁ። አብራችሁን ቆዩና እንመለከተዋለን።
ተመልካቾቻችን አሁን እንግዲህ የዋተር ዳንሱ ሰዓት ደርሷል። እኔም እንግዲህ ውጪ ጃኬቴን ለብሼ እየጠበቅኩት እገኛለሁ በጉጉት። ዛሬ በፓርኩ የነበረን ቆይታ በጣም አስደሳች ነበር። ፓርኩ ውስጡ ብዙ ነገር አለው። እኔ ከሰዓት አንጻር በደንብ እንደፈለኩት መቃኘት ባልችልም እናንተ መታችሁ በአካል ብታዩት ብትጎበኙት ይበልጥ ተመራጭ ነው ብዬ አምናለሁ። አሁን የዋተር ዳንሱ ሊጀምር ይመስላል። እስቲ አብረን እንጠብቀው። ተመልካቾቻችን የፕሮግራማችን መገባደጃ ሰዓት ላይ ደርሰናል። እንግዲህ በዛሬ ጉብኝታችን እንደተዝናናችሁ ተስፋ አደርጋለሁ። እኔ በጣም ካሰብኩት በላይ ነበር ያስደሰተኝ። እንደተለመደው እንግዲህ 3 እኔ ተመቹኝን በዚህ ቦታ ያገኟቸውን ያስደነቁኝ ነገሮች ልንገራችሁ። አንደኛው ፖዲየሙ አሁን የቆምንበት ቦታ ሲሆን ብዙ ጊዜ ፓርኮች እንግዲህ ሰው እንደሚያውቀው ለመዝናናት አየር ለመውሰድ የሚመጣበት ቦታ ቢሆንም የኢትዮጵያን ታሪክ ግን በእንደዚህ አይነት መልኩ ማስቀመጡ ለቱሪስቶችም እንዲረዱ ማድረጋቸው በጣም አስደስቶኛል። ሁለተኛ ደረጃ ደግሞ የአርቲፊሻል ሐይቅ ነው። አርቲፊሻል ሐይቁ በጣም አስደሳች ነበር። ብዙ ጊዜ እንደዚህ አይነት ከውሃ ጋር በተያያዙ ለመዝናናት የምንሄድባቸው ቦታዎች ከከተማ ወጣ ብለን ነበር። ሆኖም በአዲስ አበባ መሀል ከተማ ላይ ይሄንን ማግኘታችን ግን በጣም አስደሳች ሆኖ አግኝቼዋለሁ። ለእይታም በጣም ነው የሚማርከው። በሶስተኛና መጨረሻ ደረጃ ደግሞ ከኋላ እንደምትመለከቱት ዋተር ዳንስ ወይም ፋውንተን ዳንስ ነው። እውነት ከጠበቅኩት በላይ ነው። ውሃዎቹ ራሱ የሆነ ሁኔታቸው አብራችሁ እንድትጨፍሩ የሚጋብዝ ቫይብ ራሱ ነው ያለው። በጣም አስደሳች ነበር። ቀርቤም ውሃውም ነክቶኝ አይቼዋለሁ። ሁላችሁም እየመጣችሁ እንድትጎበኙትም ጋብዛችኋለሁ። የዛሬ ፕሮግራማችን ይሄን ይመስል ነበር። በሚቀጥለው እስክንገናኝ ደህና ሰንብቱ።